ከፋፍሎ መድቦ አንዱ በማወደስ ሌላውን ተሳድቦ ስም ሰጥቶ እየጠራ ወህብያና ሱፊይ በአክራሪ ሰላምታ አልኩኝ እንጂ እኔ ሌላ አላልኩም። ድምፅህን አሰማኝ። ሰላም አለይኩም። ወአለይኩም ሰላም ወራህመቱላሂ ወበረካቱ። መርሐባ። አላህ በእዝነቱ አመት ያደረሰው በያለበት ሀገር ደጉ ያገሬ ሰው በወንጀል ተይዞ እስር ቤት ከራሚው ለተፈረደበት የህግ ታራሚው ታሞም በሆስፒታል አልጋ ላይ ለተኛው ሙሉ ጤና ምላለው ወገኔ ደስተኛው ለ1447ኛው የአረፋ በዓል ለሴትም ለወንድም እንኳን አደረሰ መልእክቴን ላስቀድም። አላሁ አክበር። በእስልምናው አደብ እንደ ሱናው ለብሰሽ ያማርሽው እህቴ እንኳን አደረሰሽ። አላሁ አክበር። ሱሪም ጀለብያ ውብ የሆነ ግልድም ለበዓሉ ድምቀት የለበስከው ወንድም የእምነቱን ማሸብረቅ እንደተመኘሁት የእስልምናን ውበት አንተራያየሁት። አመቱን በሰላም በጤና ጨርሰ ለዚህ ታላቅ በዓል እንኳን አደረሰ። እንደሚታወቀው ከጥንት ጀምሮ ኢድና አረፋ ጁምዓን ጨምሮ የጁምዓን በዓል በሳምንት አንድ ቀን አረፋና ኢድን አመቱን ጠብቀን ማክበር እንድንችል ሱናውን አጥብቀን ከተፈቀዱልን ውስጥ አንዱ አረፋ ነው። ከዚህ ውጭ ሌላው ዲን የሚያጠፋ ነው። በሱናው መሰረት ይህ በዓል ሲከበር አያስደስትም ወይ? አላሁ አክበር። አያስደስትም ወይ? አላሁ አክበር። ለበዓሉም ድምቀት መንገድ አቋርጣችሁ እኛ ጋር ለመስገድ እዚህ የመጣችሁ ክቡራን እንግዶች ሁሌም ማናጣችሁ አላህ ረጅም እድሜ ጤና ጋር ይስጣችሁ። ነገም በአኺራ ከዱንያም ባሻገር ደስታ ይለያችሁ በሁለቱም ሀገር። የሰላም የአንድነት ኢልም አስተማሪዎች፣ የተከበራችሁ ሃይማኖት መሪዎች፣ በዓሉን አድማቂ ታዳጊው ህፃናት፣ ነፍሰ ጡር እህቴ ልጅ አቀፍሽው እናት፣ ዘርሽን ልትተኪ በትውልድ አሻራ ዘንድሮም ያገባሽ አዲሷ ሙሽራ፣ ጠንካራው የኢስላም ምሰሶና ዋልታ፣ ታማኝ ፈጥኖ ደራሽ የቸገረን ለታ፣ የሱናውን መስመር ለቆ ባለመውጣት እምነቱን አክባሪው የሀገሬ ወጣት፣ ያላህ ሰላምታዬን የማቀርብላችሁ በያላችሁበት ይድረስ ለሁላችሁ። አሰላሙ አለይኩም እንደምን አላችሁ? ሰይጣን እግሩ ታስሮ ያ ክፉ ጠማማ ከመስጊዶቻችን አዛኑ ሲሰማ ከሁለት ወር በፊት የነበረው ኒማ ጣፋጭ ስለነበር ሁሌም ይታወሳል። ታላቁ ረመዳን እንደምን ይረሳል? አላሁ አክበር። ክብር እየሰጠ ወንድም ለወንድሙ ለተራዊ ሰላት ያመሽቀዳደሙ እንኳን ቤተሰቡን ባዳውን ያረካል። የእስልምና ውበት ሁሉን ይማርካል። ዛሬም ጀማዓችን ያኮራል ወላሂ። እንኳን ሙስሊም ይሆን አልሐምዱሊላህ። አላሁ አክበር። ጾም አልፎ ሁለት ወር በጤና ጨርሰን ለዛሬው የአረፋ በዓል ላደረሰን ያሻውን ቢሰራ ክብሩ ማይቀንሰው ረበል ዓለሚን ምስጋና ይድረሰው። የታላቁ አረፋ ክብረ በዓላችሁ ውበቱ ደማቅ ነው። እንኳን ደስ ያላችሁ። ከተማችን ካለት ከሶስቱም መስጊዶች መንገዶች ተጣበው በሴትም በወንዶች ወለዲ በርካታ ሙስሊሞች እንዳላት ታላቁን ማሳያ የአረፋ ሶላት ለመስገድ ሲመጣ ሁሉም ከየቤቱ ጎልቶ ታይቷልና የሙስሊም ውበቱ። እህት ወንድሞቼ ሶፍ ላይ ያላችሁ እምነታችሁ አድጓል፣ እንኳን ደስ ያላችሁ። የአረፋን ሶላት አላህ ይቀበለን። ለከርሞ እናገኘው ያመት ሰው ይበለን። ዘንድሮም እንዳምናው ደግሜ ብናገር ደስ ይለኛልና ማስታወስ ቁም ነገር እንዳሻው በመክፈት አፉን ያለ ገደብ የአላህ መልእክተኛን በይፋ የሚሳደብ በሙስሊምነት ብቻ የሚጠላህን ሆን ብሎ የሚያንቋሽሽ ረሱላህን የራሱን እምነት አክብሮ ያልያዘው የጀሃነም ኮርማ ሸይጣን ገዝተው የሚያዘው እስላምን ለመጣል የሚወዘውዘው
ሙስሊሙን ከሌላው ወገን ጋር ሊያጣላ እሳት የሚረጨው መሰሪ ነጠላ ሙስሊሙን ነካክቶ ፎይታ ሊያሳጣ ሐሰተኛ ወሬ ፈልስፎ እያወጣ ለእምነታችን ያለው እይታ ሸራራ የሆነው ባለጌ እንዳሻው ሊያወራ ጥፋት ሚዲያ ላይ አፍጥጦ የሚውለው የእስልምና ጥላት እንዲያውቶ ያለው ለጀመረው ተንኮል አምናና ካቻምና ከመጥፎ ተግባሩ አላረፈምና እኛን ሙስሊሞችን ከፋፍሎ መድቦ አንዱ በማወደስ ሌላውን ተሳድቦ ስም ሰጥቶ እየጠራ ወህብያና ሶፍይ በአክራሪነት ጠቅሶ የሀገሬ ሰለፍይ የኛን ስስ ብልቶች ፈልጎ እየመታ በርስ ግጭት እቅዱን ሊያሳካ ያልተከተበውን ዋሽቶ በመተንተን አይሳካለትም ሙስሊምን መበተን ሐቂቃውን እንጂ የሱን ወግ አናይም ሙስሊሞች አንድ ነን እኛ አንለያይም ሁሉም አህለል ሱና ወል ጀማዓነቱን አሳምሮ ያውቃል ተጨባጭ እውነቱን አላሁ አክበር ከፋፍሎ ቢሰጥም እያወጣለት ስም የሙስሊሙ አንድነት ባሉባልታ አይፈርስም ባለጌ ማንንም አይወክልምና ሰምታችሁ እለፉት ይላል እስልምና ቢሆንም ነገሩ ስብስ ዝም አንልም ሙስሊም ግን ታጋሽ ነው ለጸባይ ቸኩልም ከነብዩ ሱና ሳንን ወለም ዘለም ሰለላሁ ዐለይሂ ወሰለም የማንንም እምነት ክብር ሳንነካ የጀነት ቤታችን እቅድ እንዲሳካ አላህ ያዘዘንን እንተገብራለን እምነታችንን እናስከብራለን በእጁ ለማስገባት የጀነት መግቢያን ቁልፍ ጊዜን በኢባዳ በጾም የሚያሳልፍ ካሉባልታ ርቆ ከሐሰት ዘገባ ለጀማዓው ሰላት መስጊድ እየገባ እምነቱን ሊያጸና ብዙ ዋጋ ከፍሎ ያለውን ሳይሰስት ለድሆች አካፍሎ በሀገር ልማት ስራ ወጥቶ የሚተባበር ድሮም እስልምና ባህሪው ይኸው ነበር ዛሬም ተጠናክሯል አላሁ አክበር ይህ መልካም ተግባሩ ነገም ይቀጥላል ያለው ሰው ያጣውን ወገን የት ይጥላል የመረዳዳቱ መልካም ስነ ምግባር ዘንድሮም ባረፋው እንዲታይ በተግባር ያላችሁ ላጣው ሰው መስጠት ሳትዘነጉ ለመስኪን ወገኖች እጅ እንድትዘረጉ ልጅ ስጋ አምጣ ሲለው ገርፎ የሚያስተኛውን ከኡድህያችሁ 1/3ኛውን ስጋ የመግዛት አቅም ኑሮ ለከበደው ጠላትህም ቢሆን እንኳን ለምትወደው አላሁ አክበር እጃጥሮት ልመና ላይ ለሚከተለው መስጠት የሙስሊሞች ልዩ ምልክት ነው በዚህ ዙሪያ ዳዋ ሲያደርጉ ሙሉ ዑለማዎቻችን አደራ ይላሉ ለአረፋ ሰላት ላሰባሰባችሁ ሹክር ድረሰው እያልኩ የማሳስባችሁ የሙስሊሙን ችግር በአግባቡ እየለየ ዛሬን ብቻ ሳይሆን ነገንም እያየ ችግርን አሻግሮ የሚመለከተው ለመፍትሄው ቢሮጥ ሁሌ የማይታክተው የዲኑን እንቅፋት ፈትሾ አስተካካይ የወለዲ መጅሊስ የኡማው ተወካይ ነገስ በሙስሊሙ ለሚገጥመው ችግር መፍትሄ ሰጪ አካል ፈልጎ ግር በግር ቁጥሩን ለጨመረው ህዝብ ሙስሊም ወገን ተጨማሪ መስጊድ ስለሚያስፈልገን ለቀጣዩም ትውልድ መሰረት ለመትከል ጥያቄውን ይዞ ህዝቡን በመወከል ልማት ላይ ላለችው ወለዲ ከተማ ሐሳቡን ያቀርባል ድምጻችን ይሰማ እንባይ ገድምና ካለቀሱ ከንጀት ራሱን እንዲችል መጅሊሱን በበጀት የገቢ ማስገኛ ለስራ ማስገጃ በሸሪዓው መልኩ ንግድ መነገጃ እንደሌላው አካል ሙስሊሙም በልኩ የፎቅ መስሪያ ቦታን በህጋዊ መልኩ ቃል ገባውን የኢድ ቀን መስገጃ ለክቶ እንዲሰጠው መሪው መዘጋጃ የወለዲ መጅሊስ በግልጽ ይጠይቃል መልስ እንደሚያገኝም በትክክል ያውቃል የማስተር ፕላኑን ሁኔታ አስተካክሎ እንደሚያስረክበው ቦታውን ከልሎ እስካሁን በሰራው ስራ እናውቀዋለን አንጠራጠርም እናደንቀዋለን
ይህንንም ጥያቄ በቅንነት አይቶ መዘጋጃው በዚህ ዙሪያ ተወያይቶ ባለድርሻ አካላት ቀርቦ በማማከር የመጅሊሱን ተቋም ለማጠናከር ስር የሰደደውን ችግር እያጠኑ የዚችን ከተማ እድገት ያፋጠኑ በጀት በመቆጠብ ገንዘብ ሳያከስሩ ህዝቡን የሚያኮራ ተግባር እየሰሩ ወለዲን ለማልማት ሳይሰለቹ ለፉ ክቡር ከንቲባችን መዘጋጃ ኃላፊ ህዝቡን አንቀሳቅሰው ለልማት እያለቁ ምርጡ ናቸውና ሁሌ የሚደነቁ ይህንን ጥያቄ ሳያስተባብሉ ቅን በሆነ መንፈስ እንደሚቀበሉ መላው ህዝበ ሙስሊም በሚገባ ያምናል። ለእርሳቸውም ረጅም እድሜን ይለምናል። አላሁ አክበር። አለቃችሁ በሰሞናችሁ ነው። አላሁ አክበር አላሁ አክበር። እስኪ ሁላችንም በሀሳብ ተቀራርበን በምንችለው አቅም ሁሉ ተረባርበን መጅሊሱ እንዲራመድ ወደፊት ጠንክሮ እስከዛሬ ባለህ መልካም ተሞክሮ ስማኝ የኔ ወንድም አንተ ያላህ ባሪያ ይበጃሃልና ሰደቀቱል ጃሪያ ዱንያ ለቆ መሄድ ሞትን ሳትዘነጋ ካለች ቆጥረህ እጅ እንድትዘረጋ መስጊድን ለመርዳት የቻልከውን ለግስ ወቅቱ አሁን ነውና ሳይረፍድብህ ገስግስ السلام عليكم ورحمة الله وبركاته.